ሰላም እንዴት ናችሁ? እንደተለመደው በጋት ኢንፎ ሲሪስ ተመልሰናል። ዛሬ ደግሞ ብዙዎቻችሁ እንደጠየቃችሁት የጋት ኤግዛም ቤዝ የሚያደርግባቸው ወይም መሰረቱን የሚያደርግባቸው ወሳኝ ክፍሎች ምንድናቸው የሚለውን አካትቻለሁ። በዛሬው ዝግጅታችን ጋት 70% የሚያካትታቸውን ሶስቱን መሰረታዊ የፈተናው ይዘቶች ይዤላችሁ መጥቻለሁ። የመጀመሪያው ቨርባል ሪዝኒንግ የምንለው ነው። ይህም ደግሞ የቃላት አመክንዮ በአማርኛው ብዙ ጊዜ ቮካብለሪ ወይም ደግሞ የቃላትን ትርጉም በደረቁ የምንተረጉምበት፣ ይህም የቃላትን አቅማችንን የሚፈትን የቃላትን መመሳሰልና ተቃርኖ አንቲኒና ሲኖኒም የምንላቸውን የሚይዝ ነው። ሁለተኛው አናሎጂ የምንለው ነው። ይህ ደግሞ የቃላት ሪሌሽንሽፕ፣ ለምሳሌ ፊዚሽያን ብሎ ሆስፒታል ካለ፣ ቲቸር ብሎ ምን ይሆናል? ወንጀል ብሎ ጀጅ ወይም ዳኛ ወይም ኮርት ሰምቲንግ ይጠቅሳል። ን ኢንጂነር ብሎ ዳሽ። እንደዚህ አይነት ጥያቄዎች ብዙ ጊዜ ተካተው ይመጣሉ። ይህ ምንድን ነው? አንደኛ የቃላቱን ትርጉም ማወቅ ይፈልጋል። ሁለተኛ ደግሞ የወርዱን ሪሌሽን። የመጀመሪያው ለምሳሌ አድራጊና ተደራጊ ሊሆን ይችላል፣ ወይም ደግሞ አዛዥና ታዛዥ ሊሆን ይችላል። የሪሌሽናቸውን የመጀመሪያውን ከተረዳን ሁለተኛውን ደግሞ እንደዚሁ በመጀመሪያው ፓተርን የምንመልሰው ይሆናል ማለት ነው። ሶስተኛው በቨርባል ሪዝኒንግ ውስጥ የሚካተተው ደግሞ ሰንተንስ ኮምፕሌሽን የምንለው ነው። አንድ አረፍተ ነገር ይሰጠናል። ያንን አረፍተ ነገር ወይ የመጨረሻው ፓርት ላይ ዳሽ ይኖረዋል ወይም መሀል ላይ ይኖራል። ስለዚህ ይህንን ለመሙላት አንደኛ ግራመር ያስፈልገናል፣ የግራመር እውቀት። ሁለተኛ ደግሞ የአረፍተ ነገሩን ኮንቴክስት መረዳት። በተለይ ግራመሩ ከገባን በቴንስ ደረጃ ሊሆን ይችላል ወይም ደግሞ በቃላት ደረጃ ሊሆን ይችላል። ስለዚህ ክፍተቱን ለመሙላት ግራመር ወሳኝ እውቀት ነው። አት ዘ ሴም ታይም ደግሞ ኮንቴክስቹዋል ሚኒንጉን የመረዳት የአረፍተ ነገሩን ጽንሰ ሀሳብ ማግኘት እጅግ በጣም ጠቃሚ ነው ማለት ነው። ሌላኛውና በቨርባል ሪዝኒንግ ውስጥ ብዙዎችን ቻሌንጅ የሚያደርገው ደግሞ ሪዲንግ ኮምፕሬንሽን የምንለው ነው። ኮምፕሬሄንሲቭ ኮስችኖች ብዙ ጊዜ አጭር ፓራግራፎች ወይም ደግሞ ፓሴጆች ይኖራሉ። ከዛ ተከትለው የሚመጡ ሌሎች ጥያቄዎች ይመጣሉ፣ የምርጫ ጥያቄዎች። ብዙ ጊዜ ሰጣንን የኦተሩን ኢንቴንት ማግኘት፣ ሀሳቡ ምንድን ነው፣ ሊተላለፍ የተፈለገው አንብበን የተረዳነው ነገር ምንድን ነው የሚለውን ነገር ላይ የሚያተኩር ነው። አንዳንዴም ደግሞ የቃላትን ኮንቴክስቹዋል ሚኒንግም ልንጠየቅ እንችላለን፣ ከፓራግራፍ ወይም ከፓሴጅ ውስጥ የወጡትን ማለት ነው። ስለዚህ እንደነዚህ አይነት ጥያቄዎችን አድሬስ ለማድረግ አንደኛ በፉል ፎከስ ጥያቄዎቹን በደንብ መረዳት፣ በተለይ ፓራግራፉን ከማንበባችን ወይም ፓሴጁን ከማንበባችን በፊት ቀድመን ጥያቄዎችን አይተን ወደ ፓራግራፉ ወይም ወደ ፓሴጁ ብንገባ በቀላሉ የት ጋር ፎከስ አድርገን ለጥያቄዎቻችን መልስ ሰርች ማድረግ እንዳለብን እንረዳለን። ከዛ ውጭ በተለይ ቦልድ ተደርገው የሚጻፉ ቮካብለሪ ወይም ቃላት ሊኖሩ ይችላሉ። የእነሱም ኮንቴክስቹዋል በተለይ ቀጥተኛ ትርጉማቸው ላይፈለግ ይችላል። በዋናነት እዛ አረፍተ ነገር ውስጥ ወይም ፓሴጅ ውስጥ በተካተቱበት አውድ ምን አይነት ትርጉም አላቸው የሚለውን የምንጠየቅበት አይነት ነው። እንደነዚህ አይነት ቃላትን ትርጉም ለማግኘት ከኋላም ከፊትም ያለውን ኮንቴክስት መረዳት፣ ስርዓተ ነጥቦችም ደግሞ የራሳቸው የሆነ የትርጉም ሮል አላቸው። እነዛን ሁሉ ፎከስ አድርጎ መረዳት ጠቃሚ ይሆናል ማለት ነው። ከዚህ በተጨማሪ በቨርባል ሪዝኒንግ ስር አንዳንዴ ክሪቲካል የሆኑ ሪዝኒንግ ጥያቄዎችም ሊኖሩ ይችላሉ። በተለይ አሳምፕሽኖች ይሰጣሉ። እነሱን ኮንክሉድ ማድረግ፣ የሆነ ሀሳብ ተሰጥቶን የዛ ኮንክሉዥን ምን ሊሆን ይችላል የሚል አይነት ጥያቄም ሊኖር ይችላል። የአርጊመንቶችን ቫሊዲቲ ቴስት ማድረግም እንደዚህ አይነት ጥያቄዎችም አብረው ሊመጡ ይችላሉ። ብዙ ጊዜ ከአናሊቲካል ሪዝኒንግ ጋር የሚመሳሰሉ አይነት ማለት ነው። ስለዚህ እነዚህን ጥያቄዎች እንዳጠቃላይ የቨርባል ሪዝኒንግ ሀሳብ የሚይዙ ጥያቄዎች በጋት ኤግዛም ውስጥ ሰፊ ፐርሰንት ይይዛሉ ካየናቸው ከልምድም። ስለዚህ እነዚህን ሰፋ አድርጎ ማየት ያስፈልጋል። ይሄን ደግሞ በቀላሉ ለመመለስ አንደኛ ወርድ ፓወራችንን ማሳደግ፣ በመጀመሪያ ቪዲዮአችንም እንደነገርናችሁ የቃላት እውቀታችንን ለማሳደግ ቀድመን በቀን ቢያንስ 5-10 ቃላትን ለራሳችን እያለማመድን መቆየት። ከዛ በተጨማሪ ቤዚክስ የሆነ ግራመር እውቀቱ ቢኖረን መልካም ነው። ምክንያቱም አንዳንዴ ቀላል የሚመስሉ ግን ደግሞ ጥያቄ ሆኖ ሲመጡ ቻሌንጅ ስለሚያደርጉን ማለት። ስለዚህ ቤዚክ ግራመር በደንብ ያስፈልገናል። ከዛ ውጭ ኮምፕሬሄንሲቭ ኮስችን መለማመድ። አንዳንዴ ፓሴጅን አንብቦ መረዳት በራሱ ኤግዛም ውስጥ ሲሆን ስትረስም ወይም ኤንዛይቲውም ስለሚጨመር ቀለል አድርጎ ለመረዳትም የሚያስቸግረን ሁኔታ አለ። ስለዚህ ኤግዛም ላይ የሚመጡ የንባብ ጥያቄዎችን እንዴት በቀላሉ መረዳት እንችላለን የምንለውን ቴክኒክ ዋይዝ በደንብ አድርገን ራሳችንን ማለማመድ እጅግ በጣም ጠቃሚ ነው። በተለይ ቀደም እንደነገርኳችሁ የኮምፕሬሄንሲቭ ጥያቄውን ቀድሞ አንብቦ ወደ ፓሴጁ መግባት ይቻላል ወይስ ፓሴጁን አንብቦ ወደ ጥያቄዎቹ መምጣት ይቻላል? ይሄ እንደየራሳችን አቅም ብዙ ጊዜ ፈጣን ስካኒንግም ያስፈልጋል። እሱን ቀድመን ራሳችንን ማለማመድ እጅግ በጣም ጠቃሚ ነው። ሁለተኛውና እጅግ በጣም ቻሌንጅ የሚያደርግ የሚመስለው ግን ደግሞ ቴክኒክ ዋይዝ ከተረዳ ነው በቀላሉ ሊሰራ የሚችለው የጋት ኤግዛም ይዘት ደግሞ
ኳንቲቴቲቭ ሪዝኒንግ ወይም ደግሞ ቁጥራዊ አመክንዮ የምንለው ነው። ይህ ክፍል ብዙ ጊዜ ከ5 ያላነሱ ይዘቶች ይኖሩታል። በተለይ አልጀብራ ዋነኛው ነው። አልጀብራ ስንል ኢኒኳሊቲን፣ ኢኳሊቲን እንዲሁም ቀለላል ማቴማቲካል ኤክስፕሬሽኖችን ስለዚህ ኢኳሊቲ ተሰጡ የኤክስን ቫልዩ የሆነ ቫሪያብል ቫልዩ ሶልቭ ማድረግ ኤክስፕሬሽኖች ከተሰጡ ሲምፕሊፋይ አድርጎ የመጨረሻውን ውጤት ማግኘት ሊሆን ይችላል። ሁለተኛ እንደዚህ አርቲሜቲክ የምንለው አለ። አርቲሜቲክ የምንለው ብዙ ጊዜ ፐርሰንቴጅ ወይም የፐርሰንታይል ካልኩሌሽን፣ ሬሾዎችን፣ ፕሮፖርሽን እንዲሁም ደግሞ የአቬሬጅ ማስላት፣ ፕሮፊት እና ሎዝ፣ ኢንትረስት እንደዚህ አይነት ቀለላል የማቴማቲክስ ሀሳቦችን ካልኩሌት የምናደርግበት ፓርት አለ። በጣም በቀላሉ ሊሰሩ የሚችሉ ግን ደግሞ አንዳንድ ቴክኒክ ባለማወቅ ብቻ ልንወዛገብባቸው የምንችላቸው ሀሳቦች ናቸው። ሌላኛው ደግሞ ጂኦሜትሪ ነው። ቤዚክ ጂኦሜትሪ ተካቶ ይመጣል። ይህም ደግሞ አድቫንስድ የሆነ ሀሳብ ብዙም አይፈልግም። ብዙ ጊዜ ፕሌን ፊገሮች ይመጣሉ። የፕሌን ፊገሮችን ኤሪያ እንዲሁም ፐሪሜትር ካልኩሌት ማድረግ እንዲሁም ቀለላል የሆኑ ሶሊድ ፊገሮችን አካቶ ከመጣም ደግሞ ብዙ ጊዜ ቮሊዩም ካልኩሌት ማድረግ የሆነ ሴክሽናቸው ከወጣ ቮሊዩማቸውን ኤሪያቸውን እንዲሁም ፐሪሜትር ነው ብዙ ጊዜ ተካቶ የሚመጣው። ይሄኛውም በቀላሉ የሚሰራ አይነት ነው። ግን ደግሞ ስቲል ማስታወስ ነገሮቹን እንደገና ሪማይንድ ማድረግ ይፈልጋል። ሌላኛው ዳታ ኢንተርፕሪቴሽን ነው። ብዙ ጊዜ መረጃ በፓይ ቻርት፣ በቴብል፣ በግራፍ በተለያየ ፎርም በላይንም በባር ግራፍም ተዘጋጅቶ ሊመጣ ወይም ሊቀርብልን ይችላል። ያንን የቀረበልንን ዳታ በምን ዋይዝ ኢንተርፕሬት እናደርገዋለን የሚሉ ጥያቄዎች ተከትለው ይመጣሉ። ስለዚህ የዚህንን ቴክኒክ ደግሞ አንደርስታንድ ማድረግ በቀላሉ ጥያቄዎችን እንድንመልስ ሊረዳን ይችላል። በዳታ ኢንተርፕሪቴሽን ዙሪያ ብዙ ጊዜ በቴብል የሚመጡት በፓይ ቻርትን በሉት በባር ግራፍ የሚመጡት ብዙ ጊዜ ጥያቄዎቹ ከፐርሰንቴጅ ጋር ሊያዙ ይችላሉ። ምን ያክል ፐርሰንቱ ነው፣ አንደኛው ከአንደኛው በምን ይበልጣል፣ አንደኛው ከአንደኛው ጋር ምን አይነት ሪሌሽን አለው፣ የዲክሪመንት የኢንክሪመንት ፓተርኑ ምን ይመስላል፣ በተለይ ስሎፕ ጋር ተያይዞ እንደዚህ አይነት ጥያቄዎች ተካተው ይመጣሉ። ስለዚህ አሁንም ቴክኒክ ዋይዝ በደንብ የግራፍን የዲያግራም ወይም የቻርቶችን ኮንሰፕት በደንብ አንደርስታንድ ማድረግ ይህንን ጥያቄ በቀላሉ እንድንመልስ ሊረዳን ይችላል። ፈተናዎችም ላይ በብዛት ሊያተኩር ስለሚችል ይህንን በደንብ አድርጎ ትኩረት አድርጎ ማጥናት ለሁላችንም ሊጠቅም ይችላል። ሌላውና በማቴማቲካል ፓርት ወይም በኳንቲቴቲቭ ሪዝኒንግ ስር በስፋት ሊከሰት የሚችለው ጥያቄ ደግሞ ስታቲስቲክስ እና ፕሮባቢሊቲ ነው። ስታቲስቲክስ ብዙ ጊዜ የሚን፣ የሚዲያን፣ የሞድ እንዲሁም ሬንጅ እና አንዳንዴም የቫሪያንስ እና ስታንዳርድ ዲቪዬሽንም ጥያቄ ውስጥ ሊካተቱ ይችላሉ። ከዚህ በላይ ደግሞ በፕሮባቢሊቲ ጉዳይ በጣም በስፋት ሊከሰት የሚችሉ ጥያቄዎች አሉ። እንደዚህ አይነት ጥያቄዎችን አሁንም ሪቪው ማድረግ ያስፈልጋል። እነ ፐርሚቴሽን እነ ኮምቢኔሽን እንደዚህ አይነት ሀሳቦች በማቴማቲክስ ፓርቱ በስፋት ይገኛሉ። ስለዚህ በደንብ አንደርስታንድ ማድረግ ጠቃሚ ይሆናል። ሲኩዌንስም አንዳንዴ ይከሰታል። ስለዚህ እንደዚህ አይነት ሀሳቦችን እንዴት ኢዚሊ መስራት እንችላለን፣ እንዴት ኢዚሊ ሶልቭ ማድረግ እንችላለን፣ የተፈለገውን ሀሳብ እንዴት እናገኘዋለን የሚለውን ወደኋላ ተመልሰን ከሎወር ግሬድም ጀምረን ሁላ ሪቪው ማድረግ ራሳችንን ማለማመድ ጠቃሚ ይሆናል። ሌላኛው በኳንቲቴቲቭ ሪዝኒንግ ስር ልናገኘው የምንችለው ጥያቄ ደግሞ ወርድ ፕሮብለም ነው። እንደነዚህ አይነት ጥያቄዎች ሪል ላይፍ ኤክስፔሪንሶችን እንደ ናሬት እያደረጉ ሀሳቦችን ይሰጣሉ። ጊቭን ሪኳየርመንት ሶሉሽን ብለን በቀላሉ የተሰጣንን የተፈለገውንና ልንሰራበት የምንችለውን ደግሞ ፎርሙላ ኢዝሊ ሪሜምበር ካደረግንና ሶርት አውት ካደረግነው በቀላሉ ሊሰራ የሚችል ግን ሀሳቡን ካላገኘ ነው ሉዝ ልናደርገው የምንችለው አይነት ጥያቄ ነው። ይህም በስፋት ልምምድ ይፈልጋል። ሪል ላይፍ ኤክስፔሪንስ ላይ ቤዝድ ስለሚያደርጉ ደግሞ ቀላሎችም ይሆናሉ አንደርስታንድ ማድረግ ከቻልን ማለት ነው። ሪል ላይፍ ኤክስፔሪንስ ስንል ምናልባት አንዳንዴ ከፊዚክስ ጋር የተገናኘ ሊሆን ይችላል። ለምሳሌ የሆነ ሰው በዚህ ፍጥነት ይህን ያክል ተጓዘ፣ ምን ያክል ዲስታንስ ከበር አደረገ ሊሆን ይችላል። ሁለት ሰዎች እንደዚህ አይነት ስራ ሰሩ፣ ቶታል ወርክ ደን ሊጠየቅ ይችላል። ወይም ደግሞ የሆነ የፖፑሌሽን ግሮዝ ፓተርኑ ሊጠየቅ ይችላል። የኤጅ ቤዝድ ፕሮብለም ሊጠየቅ ይችላል። ወርክ ታይም ቤዝድ ጥያቄዎች ሊኖሩ ይችላሉ። አንዳንዴ ሲምፕል የሆነ እቃ እንደዚህ ተሸጠ፣ እንደዚህ ተገዛ፣ ከዛ በስንት አተረፍ ነው ምናምን አይነት ጥያቄዎች በቀላሉ ሊመጡ ይችላሉ። ግን ስቲል ፎርሙላውን ራሱ ጀነሬት ከማድረጋችን በፊት ወይም ለመስራት የሚጠቅመንን አይነት ፎርሙላ ራሳችን ከማሰባችን በፊት ፕሮብለሙን አይደንቲፋይ ማድረግ የተፈለገውን የተሰጠውን ቀድሞ መለየት በጣም ወሳኝ ይሆናል። ምክንያቱም መጀመሪያ ጊቭና ሪኳየርዳችንን ካለየን ሶሉሽን ብለን የምናገኘው የሳሳተ ፎርሙላ ሊሆን ስለሚችል ብዙ ጊዜ ግን እነዚህን ጥያቄዎች በቀላሉ አድሬስ ለማድረግ በመጀመሪያ ሀሳቡን አንደርስታንድ ለማድረግ ደግሞ አንዳንዴ ተርሚኖሎጂዎች አሉ። ኢዝ ካልን ምን ማለታችን ነው? ዲፍረንስ ካል ምን ማድረጋችን ነው? ኮምባይንድ ካል ምን ማለታችን ነው? ስለዚህ ምናልባት መደመር፣ መቀነስ፣ ማባዛት፣ ማካፈል የማቴማቲካል ሀሳቦች በቃላት ተተክተው ነው እዛ ውስጥ የምናገኛቸው። ስለዚህ የዛንን ሀሳብ ከትክክለኛ ትርጉሙን ማቴማቲካል ኢኩቫለንት ትርጉሙን ካላወቅ ነው መጀመሪያ ፕሮብለሙን ወይም ሪኳየርድ እና ጊቭኑን አንለየውም ማለት ነው። እሱን ቀድሞ አንደርስታንድ ማድረግ ከዛ ቀጥለን ይህንን
ፕሮብለም ሶልቭ ለማድረግ የሚያስፈልገን ቀላሉን ፎርሙላ አስታውሰንና ጀነሬት አድርገን ወደ ሶሉሽናችን እንሄዳለን ማለት ነው። ሶ ወርድ ፕሮብለምን ለመስራት ኢዝሊ ፓተርኖቹን መረዳት፣ ቃላት ወይም ተርሚኖሎጂዎችን መረዳት፣ አት ዘ ሴም ታይም ደግሞ ጊቭንና ሪኳየርዳችንን በደንብ ሶርት አውት ማድረግ ዚህን ትክክለኛውን ፎርሙላ ተጠቅመን ሶልቭ ማድረግ መቻል ማለት ነው። ሌላው በጋት ኤግዛም ይዘት ስር በስፋት የምናገኛቸው ፓርቶች አንዱ አናሊቲካል ሪዝኒንግ ነው። በእርግጥ ቨርባል ሪዝኒንግ በስፋት ይገኛል። ቀጥሎ ኳንቲቴቲቭ ሪዝኒንግን ብዙ ጊዜ እናያለን። ሶስተኛ ደረጃ ላይ ደግሞ ሰፊ ፐርሰንት ከበር አድርጎ ልናገኘው የምንችለው አናሊቲካል ሪዝኒንግ ነው። በአናሊቲካል ሪዝኒንግ ስር ምን ምን ሊካተት ይችላል የሚለውን ስንቃኝ በመጀመሪያ ፐዝሎች ይኖራሉ። ፐዝሎች ስንል ብዙ ጊዜ ሲቲንግ አሬንጅመንት፣ ግሩፒንግ እና ክላሲፊኬሽንን ይይዛል። ከኤጎን ቢ ያለ ቀጣዩ ማን ሊሆን ይችላል አይነት ጥያቄ ወይም ደግሞ የሆነ አይነት የአቀማመጥ ፓተርኖች ተሰጠው እዛ ውስጥ መሀል ላይ ክፍት የሆነው ቦታ ላይ ማን ሊሞላ ይችላል አይነት ጥያቄዎች ማለት ነው። ወይም የሆነ ክራይቴሪያ ይሰጠንና በዛ ክራይቴሪያ የተሰጡንን ፖፑሌሽን እንዴት ክላሲፋይ እናደርጋለን አይነት ነገሮች ማለት ነው። እነዚህን በደንብ መለማመድ ያስፈልጋል። ሁለተኛው ፓተርን ሪኮግኒሽን ነው። ብዙ ጊዜ ፓተርን ስንል የሌተር ፓተርን ሊሆን ይችላል፣ የቁጥሮች ፓተርን ሊሆን ይችላል፣ የሼፕ ሲኩዌንስ ሊሆን ይችላል። ግን የሲኩዌንሱን ፓተርን መጀመሪያ ለይተን ካወቅነው በኔክስት ማን ነው የሚለውን መለየት። ለምሳሌ 1 ብሎ 2 ካለ በኋላ ቀጣዩ 4 ካለ ዜን በኔክስት ብላንክ ይሆናል ማለት ነው። ምን እያደረግነው እያጠፈ ነው የሚሄደው ማለት ነው። 1 ብሎ 2፣ 2 ብሎ 4፣ 4 ብሎ 8 ልንል ነው ማለት ነው። ወይም ደግሞ በመደመር ሊሆን ይችላል። በመደመር ስንል ለምሳሌ 2 ብሎ 5 ካለ በኋላ 5 ብሎ 8፣ 8 ብሎ ብላንክ ኔክስት 3 እየደመረ ሄደ እያልን ነው። እንዲሁም በማቴማቲክስም አለ ይሄኛው የጂኦሜትሪክ ፓተርን እና አርቲሜቲክ ፓተርን የምንለው። በመደመር የምንሄደው አርቲሜቲክ አለ፣ ጂኦሜትሪክ ደግሞ እያባዛን ወይም እያካፈልን የምንሄዳቸው ማለት ነው። ፓተርንን ሲኩዌንስን በደንብ አንደርስታንድ ማድረግ ለሌተርም ለነምበርም ለሼፕም እጅግ በጣም ጠቃሚ ነው ማለት። ሌላኛው በአናላይቲካል ሪዝኒንግ ስር የምናገኘው ደግሞ ስቴትመንት ኮንክሉዥን ነው። ብዙ ጊዜ የሎጂካል ሪዝኒንግ ወይም አርጊመንቶች ይሰጡንና ቫሊድ ናቸው አይደሉም። በተለይ የዲዳክሽን ኢንዳክቲቭ እንደዚህ አይነት ሪዝኒንጎች ይሰጣሉ በሎጂክ እና ክሪቲካል ቲንኪንግ ላይ እንደምታውቁት አንደርግራጁዌት ስትማሩ ማለት ነው። እነዚህ ሀሳቦች የትኛው ቫሊድ አርጊመንት ነው የትኛው ኢንቫሊድ አርጊመንት ነው አይነት ጥያቄዎችም ብዙ ጊዜ ይከሰታሉ። ሌላኛው የኬዝ ኤንድ ኢፌክት ሪሌሽንሺፕ ነው። ብዙ ጊዜ ኮዙ ምንድነው ሪዛልቱ ምንድነው፣ ከተሰጠን ስቴትመንት ውስጥ ኮዙ ማን ነው ሪዛልቱ ምንድነው የሚለውን ነገር በደንብ ለይተን ማወቅ ያስፈልጋል። ለዚህም ተርሚኖሎጂዎቹ በጣም ጠቃሚ ናቸው። ቢኮዝ፣ ሲንስ እንደዚህ አይነት ቃላት አሉ የኮዝ አስከትለው የሚመጡና ሪዛልት አስከትለው የሚመጡ። ሪዛልትን ኢምፕላይ የሚያደርጉ ተርሞችን መለየት፣ ኮዝን ኢምፕላይ የሚያደርጉ ተርሞችን ደግሞ አሪፍ አድርጎ ወይም በጥንቃቄ መለየት መቻል ለዚህ ጥያቄ ቬሪ ሲምፕሊ መመለስ እንዲቻል ይረዳናል ማለት ነው። ሌላኛው በአናላይቲካል ሪዝኒንግ ስራ አሁንም የምናገኘው የዳታ ሰፊሽንሲ ነው። ብዙ ጊዜ የሆነን መረጃ ፕሩቭ ለማድረግ የሚቀመጡልን ዳታዎች ይኖራሉ። እዚህ ሰፊሽንት ቱ ፕሩቭ የዚህን ጉዳይ የተሰጡን ዳታዎች አር ዘይ ሰፊሽንት እና ነሰሰሪ የሚለውን ነገር የሰፊሽንት እና ነሰሲቲ ኦፍ ዳታስ የምንለው አይነት ነገር ጥያቄ ውስጥ ብዙ ጊዜ ይከሰታል። ይህንንም እንዴት ልንለየው እንችላለን የሚለውን በደንብ መለማመድ ማጥናቱ ጠቃሚ ይሆናል ማለት ነው። የአናላይቲካል ሪዝኒንግ ጥያቄዎችን ሲምፕሊ ሶልቭ ለማድረግ ሊረዳን የሚችለው እንዳጠቃላይ ክሪቲካል ቲንኪንግ አቢሊቲያችን እንዲሁም ፕሮብለምን ስቴፕ ባይ ስቴፕ ሶልቭ የማድረግ ብቃታችን፣ ከዚህ በተጨማሪ ደግሞ ሪል የተሰጡንን ሴናሪዎችን በደንብ ሃንድል አድርገን ፕራክቲካል ሴናሪዎችን አንደርስታንድ አድርጎ ሶልቭ የማድረግ ችሎታ ከኛ ይጠበቃል ማለት ነው። ጠቅለል ስናደርገው በጋት ኤግዛም ስር እነዚህ 3 ዋና ዋና ክፍሎች ሁልጊዜም የማይቀሩና ምንም ጥርጥር የማይኖራቸው ፓርቶች ናቸው። ስለዚህ እነዚህን ፓርቶች በስራቸውም ያሉትን ዝርዝር ሀሳቦች እንዴት መለማመድ እንችላለን፣ እንዴት ራሳችንን ማዘጋጀት እንችላለን የሚለውን ከወዲሁ ፕላን አድርጎ የተለማመደና መስራት የቻለ ሰው በእርግጠኝነት ከ50 እስከ 70% ሲምፕሊ ውጤት ማሳካትና ማለፍ ይችላል ማለት ነው። ኦፍኮርስ በቁጥር ስንወስነው 3 ብለን ብንወስነውም በስራቸው ያለው ዝርዝር ሀሳብ ግን እጅግ ብዙ ስለሆነ ቀድሞ ራስን ማለማመድ፣ በተለይ አንብቦ መረዳት መቻል፣ ጊዜ ሰጥቶ መለማመድ እንዲሁም ደግሞ በተለይ ጥያቄዎችን አብዝቶ መስራት ጠቃሚ ይሆናል። ስለዚህ 3ቱን ቤዚክ የሆኑ ኮንሰፕቶች በደንብ አድርገን መለማመድ ሁልጊዜም ከኛ ሊለይ የማይገባ ነገር ነው። እንደነዚህ አይነት ነገሮችን አብዝታችሁ ደጋግማችሁ ለማግኘት እንደዚህ ሲምፕሊፋይ እና ሰመራይዝ አድርጎ ደግሞ ሊያቀርቡላችሁ የሚችሉ እንደ ጋት ቱቶሪያል ኦፊሻል አይነት ሁልጊዜም ከእናንተ ጎን አብረው የሚሰሩ ፕላትፎርሞች አሉ። ከእነዚህ ፕላትፎርሞች ጋር አብሮ መስራትም እንዲሁ ለእናንተ ጠቃሚ ሊሆን ይችላል። ከማነሳሳት ጀምሮ ማቴሪያሎችን ሰመራይዝ አድርጎ ከማቅረብ እንዲሁም ደግሞ የመለማመጃ ጥያቄዎችን አዘውትሮ ወደ እናንተ እንዲደርሱ በማድረግ
ችግሮቻችሁን ሊያቀልላችሁ ይችላል። ጋት ቱቶሪያል ኦፊሻል ሁሌም ከእናንተ ጋር ነው። ቻናሉን ላይክ፣ ሼር እያደረጋችሁ ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። መልካም የዝግጅት ጊዜ